ይህንን ቪዲዮ ከመጀመራችን በፊት አሁን ላይ ያላችሁን የማስታወስ ብቃት እንፈትሻለን። ስለዚህ አሁኑኑ አእምሯችሁን በጥንቃቄ በማንቃት እነዚህን 5 ነገሮች በቅደም ተከተል ያዙ። አንደኛ፣ ቀይ አፕል። ሁለተኛ፣ የሚበር መጽሐፍ። ሶስተኛ፣ ሰማያዊ ቁልፍ። አራተኛ፣ የሚያበራ ሰዓት። አምስተኛ፣ የወርቅ አንበሳ። እነዚህን 5 ነገሮች በደንብ ያዟቸው፣ ምክንያቱም ጥቂት ቆይተን ሳናስበው ተመልሰን ጠይቃቸዋል። አብዛኛው ሰው ከ2 ደቂቃ በኋላ የትኛውንም ማስታወስ አይችልም። ታዲያ እናንተ ከነዚያ አብዛኞቹ ሰዎች ወይስ በማስታወስ ብቃታቸው ከፍተኛ ከሆኑት ጥቂት ወገኖች ናቸው? መልሱን አብረን የምናይ ይሆናል። ታዲያ በህይወታችሁ ውስጥ አንድን አስፈላጊ ነገር ለማስታወስ ሞክራችሁ አእምሯችሁ ጭልም ብሎባችሁ ያውቃል? ለፈተና ያጠናችሁት ትምህርት፣ የሰዎች ስም፣ ፓስወርድ ወይም ወደ አንድ ክፍል የገባችሁበት ምክንያት ድንገት ጠፍቶባችሁ ግራ ተጋብታችሁ ታውቃላችሁ? አብዛኞቻችን አእምሯችን ደካማ ስለሆነ ወይም እድሜያችን እየገፋ ስለሄደ የምንረሳ ይመስለናል። ነገር ግን እውነታው ፍጹም የተለየ ነው። አእምሯችሁ ምንም አይነት ችግር የለበትም። ዋናው ችግር መረጃዎችን በአእምሯችሁ ውስጥ የምታስገቡበትና የምታስቀምጡበት መንገድ የተሳሳተ መሆኑ ነው። አእምሯችን በየቀኑ በሺዎች የሚቆጠሩ መረጃዎች ይጎርፉበታል። የማህበራዊ ሚዲያ ምስሎች፣ የምንሰማቸው ድምጾች እናም የምናያቸው ነገሮች በሙሉ አእምሯችንን ያጨናንቁታል። አእምሮ ደግሞ ራሱን ከሚያስፈልገው በላይ ከሆነ መረጃን ለመጠበቅ ሲል አብዛኛውን ነገር ወዲያውኑ የማስወገድና የመርሳት ተፈጥሯዊ ባህሪ አለ። መረጃን በአግባቡ ካልመዘገባችሁት አእምሯችሁ እንዳላስፈላጊ ቆሻሻ ይቆጥረውና ያጠፋል። ስለዚህ መርሳት የስርዓት ችግር እንጂ የአእምሮ ደካማነት አይደለም። በዚህ ቪዲዮ ውስጥ መርሳትን እስከ መጨረሻው ድረስ የሚያስቆሙ የአእምሯችሁን የማስታወስ ብቃት በአስደናቂ ሁኔታ የሚጨምሩና ማንኛውንም መረጃ ልክ እንደ ኮምፒውተር ደጋግማችሁ እንድታስታውሱ የሚያስችሏችሁን ታላላቅ ሳይንሳዊ ሚስጥሮችና አእምሮን የሚያነቁ ጨዋታዎችን በዝርዝር እንመለከታለን። ይህንን ቪዲዮ እስከ መጨረሻው ድረስ ከተከታተላችሁት በኋላ የመርሳት ችግር ለዘላለም ታሪክ ሆኖ ይቀራል። ሰዎች አብዛኛውን ጊዜ ረሳሁት የሚሉት ነገር በውል ተመዝግቦ አእምሮ ውስጥ የገባን ነገር ሳይሆን ከመጀመሪያውኑ ትኩረት ስላልሰጡት በአእምሯቸው ያልተመዘገበን ነገር። ለምሳሌ የአንድን ሰው ስም ስትሰሙ ወይም ቁልፋችሁን አንድ ቦታ ስታስቀምጡ አእምሯችሁ በሌላ ሀሳብ ተወጥሮ ከሆነ መረጃው ወደ አእምሯችሁ የአጭር ጊዜ ማስታወሻ ወይም ሾርት ተርም ሚሞሪ እንኳን አልገባም። መረጃን ወደ አእምሯችሁ በጥንቃቄ ለማስገባት ንቁ ምዝገባ ወይም አክቲቭ ኢንኮዲንግ የሚባለውን ዘዴ መጠቀም አለባችሁ። ይህ ማለት አንድ ነገር ስታደርጉ ወይም ስትሰሙ ለ5 ሰከንድ ያህል ሙሉ ትኩረታችሁን በዛ ነገር ላይ ብቻ ማድረግ ማለት ነው። ለምሳሌ የአንድን ሰው ስም ስትሰሙ ስሙን በልባችሁ ደጋግማችሁ በማለት ወይም በንግግራችሁ ውስጥ ስላገኘው ደስ ብሎኛል አበበ በማለት ስሙን ወዲያውኑ ከአእምሯችሁ ጋር ማያያዝ አለባችሁ። አእምሯችሁ በአንድ ጊዜ 2 ነገሮችን በቁም ነገር ማከናወን አይችልም። ስለዚህ ትኩረታችሁን በአንድ ነገር ላይ ብቻ የማሳረፍ ልምድ ስታዳብሩ መረጃዎች በቀላሉ በአእምሯችሁ ውስጥ መቀረጽ ይጀምራሉ። አእምሯችን ቃላትን፣ ቁጥሮችን ወይም የተጻፉ ጽሑፎችን የማስታወስ ብቃቱ ዝቅተኛ ነው። በተቃራኒው ግን ምስሎችን፣ ቦታዎችንና የተለያዩ ክስተቶችን የመመዝገብ አቅሙ እጅግ ከፍተኛ ነው። ጥንታውያን ግሪኮችና ሮማውያን እጅግ በርካታ መረጃዎችን ያለምንም ማስታወሻ ይይዙበት የነበረው ዋናው ሚስጥር ይህንኑ ሜቶድ ኦፍ ሎሳይ ወይም ሜቶድ ኦፍ ሎካይ የሚባለውን ቴክኒክ በመጠቀም ነበር። ይህ ዘዴ አእምሯችን አስቀድሞ በደንብ የሚያውቃቸውን ቦታዎች፣ ለምሳሌ የመኖሪያ ቤታችሁን ወይ ወደ ስራ የምትሄዱበትን መንገድ እንደ መረጃ ማስቀመጫ ሳጥን መጠቀምን ያካትታል። ማስታወስ የምትፈልጉትን እያንዳንዱን መረጃ ወይም ቃል በደንብ ከምታውቁት ቦታ ጋር በምናብ ማያያዝ አለባችሁ። ለምሳሌ ዛሬ ልትገዟቸው የምትፈልጓቸውን እቃዎች ማስታወስ ከፈለጋችሁ እቃዎቹን ዝም ብላችሁ በቃላት ከመሸምደድ ይልቅ በቤታችሁ ውስጥ በምናብ አስቀምጧቸው። የቤታችሁን በር ስትከፍቱ ትልቅ ወተት ደጃፍ ላይ ሲፈስ፣ ሳሎን ስትገቡ ሶፋው ላይ ትልቅ ዳቦ ተቀምጦ እና አልጋችሁ ላይ ደግሞ የዶሮ እንቁላል ተደርድሮ በምናባችሁ ይዩት። ምስሎቹ ይበልጥ የተጋነኑና አስቂኝና እንግዳ በሆኑ ቁጥር አእምሯችሁ መረጃውን የማስቀረት እድሉ እጥፍ ይሆናል። ምክንያቱም አእምሯችን የተለመዱ ነገሮችን በቀላሉ ሲረሳ፣ እንግዳና ትኩረት የሚስቡ ነገሮችን ግን በቋሚ ማስታወሻው ወይም ሎንግ ተርም ሚሞሪ ውስጥ ወዲያውኑ ይመዘግባቸዋል። ይህንን የምስልና የቦታ ማያያዝ ዘዴ መለማመድ ስትጀምሩ ረጅም ዝርዝሮችን፣ የፈተና ነጥቦችን ወይም የንግግር መግለጫዎችን ያለምንም አስቸጋሪ ጥረት በቅደም ተከተል ማስታወስ ትችላላችሁ። አእምሯችን አዲስ መረጃን የሚይዘው ነጠላ አድርጎ ሳይሆን አያስቀድሞ የሚያውቀው ሌላ መረጃ ላይ ደራርቦና አያይዞ ነው። አንድን አዲስ ነገር ለመመዝገብ ስትሞክሩ አእምሯችሁ ቀደም ሲል ካለው እውቀት ወይም ልምድ ጋር ካላያያዘው መረጃው ልክ አየር ላይ እንደተንጠለጠለ ነገር ወዲያውኑ ይረሳል። አዲስ መረጃን ከአሮጌ መረጃ ጋር የማያያዝ ጥበብ የሐሳብ ትስስር ወይም አሶሲዬሽን ይባላል። ለምሳሌ የአንድን ሰው ስም ስትሰሙ ስሙ ቀደም ሲል ከምታውቁት የቅርብ ጓደኛችሁ፣ ከታዋቂ ሰው ወይም ከራሳችሁ ቤተሰብ ስም ጋር የሚመሳሰል ከሆነ አእምሯችሁን ጠይቁት። ከዛም ያንን አዲስ ሰው ቀደም ሲል ከምታውቁት ሰው ጋር በምናባችሁ ጎን ለጎን አቁሟቸው።
ይህንን ስታደርጉ አይምሯችሁ አዲሱን ስም ባዶ ቦታ ላይ ሳይሆን አስቀድሞ በበለጸገው የአይምሮ ማህደር ውስጥ አያይዞ ስለሚመዘግበው በኋላ ላይ በቀላሉ ታስታውሱታላችሁ። በተጨማሪም ረዥም መረጃዎችን ወይም በርካታ ነጥቦችን ማስታወስ ስትፈልጉ ነጥቦቹን ወደ አንድ አስቂኝና ተሰናስሎ የሚሄድ ታሪክ ቀይሯቸው። አይምሯችን ረዥም ድርሰትን ወይም ቁጥርን አይወድም፣ ነገር ግን ክስተቶች በተከታታይ የሚፈጸሙበትን ታሪክ በከፍተኛ ፍጥነት ይይዛል። አሁን ደግሞ በቪዲዮ መጀመሪያ ላይ ያሰብናቸውን 5 ነገሮች ታስታውሷቸዋላችሁ? እስኪ አይምሯችሁን ፈትሹ። ቪዲዮውን አቁሟችሁ የምታስታውሷቸውን በሏቸው። ከዛም አሁን ድጋሚ ነግራችኋል። አንደኛ ቀይ አፕል፣ ሁለተኛ የሚበር መጽሐፍ፣ ሶስተኛ ሰማያዊ ቁልፍ፣ አራተኛ የሚያበራ ሰዓት፣ አምስተኛ የወርቅ አንበሳ። ስንቶችን ማስታወስ ቻላችሁ? አምስቱንም ካስታወሳችሁ አይምሯችሁ አሁን እየነቃና ትኩረት እያደረገ መሆኑን ያሳያል። ጥቂቶቹን ረስታችሁ ከሆነ ደግሞ ምንም ችግር የለውም። ምክንያቱም አይምሯችሁ መረጃዎችን በተዛመደ ታሪክ የመያዝ ልምምዱን ገና መጀመሩ ነው። ይህንን ታሪክ የመስራትና የነገሮችን ትስስር የመፍጠር ዘዴ በየቀኑ በትንሹ መለማመድ ስትጀምሩ ማንኛውንም ውስብስብ መረጃ በአጭር ጊዜ ውስጥ የመያዝ አቅማችሁ በከፍተኛ ሁኔታ ይጨምራል። ታዲያ ወደ ሌላኛው የላቀ ዘዴ ከመሸጋገራችን በፊት አይምሯችን መረጃዎችን በአስደናቂ ፍጥነት እንዴት እንደሚመዘግብ የምንፈትሽበትን ሌላ አዲስና አዝናኝ አይምሮ ጨዋታ እንጫወት። አሁኑኑ አይኖቻችሁን ገለጥ አድርጋችሁ በምናባችሁ የሚከተሉትን 3 የተለዩ ስሜቶች ፈጥናችሁ እንዲሰማችሁ አድርጉ። አንደኛ የሎሚ መራራና ቆምጣጣ የሆነ ጣዕም፣ ሁለተኛ የበረዶ ቅዝቃዜ እጃችሁ ላይ፣ ሶስተኛ የጽጌረዳ አበባ መዓዛ። ይህንን ጨዋታ ለየት የሚያደርገው አይምሯችሁ ነገሮችን በቃላት ሳይሆን በጣም በሙቀትና በሽታ አማካኝነት ወዲያውኑ መመዝገቡ ነው። አይምሯችሁ በእነዚህ 3 ነገሮች መካከል ያለው ልዩነት በሰከንዶች ውስጥ እንዴት በፍጥነት እንደሳለው አስተዋላችሁ? ይህ ጨዋታ የሚያሳየን ታላቁን የስሜት ህዋሳት ትስስር ወይም ሴንሰሪ ኢንጌጅመንት ሚስጥር። አብዛኛው ሰው መረጃን ለማስታወስ ሲሞክር በአንድ ህዋስ ብቻ ይታመናል። ማለትም ጽሑፍን በአይኑ ብቻ ያነባል ወይም በጆሮ ብቻ ይሰማል። ነገር ግን አይምሯችን መረጃን በሚመዘግብበት ወቅት በርካታ የስሜት ህዋሳት በአንድ ላይ ሲሳተፉ በመካከላቸው የሚፈጠረው የነርቭ ግንኙነት እጅግ የጠነከረ ይሆን። አንድን ነገር በምታጠኑበት ወይም በምታነቡበት ጊዜ በድምፅ ከፍ አድርጋችሁ ማንበብ፣ በወረቀት ላይ በእጃችሁ መጻፍና መረጃውን በምናብ በግልጽ ምስል አድርጎ ማየት በአንድ ላይ ከተጣመሩ መረጃው በ3 የተለያዩ የስሜት ህዋሳት በኩል አይምሯችሁ ውስጥ ስለሚገባ መረሳቱ እጅግ አነስተኛ ይሆናል። በርካታ ሰዎች መረጃዎችን አይምሯቸው ውስጥ ለማስቀረት በሚያደርጉት ጥረት ትልቅ ስህተትን ይሰራሉ። እሱም በአንድ ቀን ወይም በጥቂት ሰዓታት ውስጥ መረጃውን ደጋግሞ በመሸምደድ በአይምሯቸው ውስጥ ለማስገባት መሞከር ነው። ነገር ግን ሳይንሳዊ ምርምሮች እንዳረጋገጡት አይምሯችን አዲስ የተማረውን መረጃ በ24 ሰዓት ውስጥ እስከ 70% የሚሆነውን የመርሳት ተፈጥሯዊ ባህሪ አለ። ይህ የመዘንጋት ከርቭ ይባላል። መረጃው ወደ ቋሚ ማስታወሻችን ሳይሸጋገር በአጭር ጊዜ ማስታወሻችን ብቻ ቀርቶ ወዲያውኑ ይደመሰሳል። ይህንን የመርሳት አደጋ ሙሉ በሙሉ ለማስቆም የሚረዳው ታላቁ ሳይንሳዊ መንገድ ስፔስ ሪፒቴሽን በመባል ይታወቃል። ይህ ማለት መረጃውን በአንድ ጊዜ ደጋግሞ ከመሸምደድ ይልቅ አይምሯችን መረጃውን ሊረሳው ሲቃረብ የተወሰኑ ጊዜ ክፍተቶች ማለትም ከመጀመሪያው ቀን በኋላ፣ ከ3 ቀን በኋላ፣ ከ1 ሳምንት በኋላ፣ ከ1 ወር በኋላ ደጋግመን እንድንቃኘው ማድረግ ነው። አይምሯችሁ መረጃውን ሊረሳው ሲል መልሳችሁ ስታስታውሱት አይምሮ መረጃውን እጅግ አስፈላጊ እንደሆነ አድርጎ በመቁጠር የነርቭ መስመሮችን ያጠናክራል። ሌላኛው አብዛኞቻችን የምንሰራው ትልቅ ስህተት መጽሐፍ ወይም ማስታወሻ ስናነብ በቢጫ ቀለም ማስመር ወይም ሃይላይቲንግ እና ደጋግመን ማንበብ። ሳይንሳዊ ጥናቶች እንደሚያሳዩት ደጋግሞ ማንበብ የማስታወስ ችሎታን ለማሳደግ እጅግ ዝቅተኛውና ውጤታማ ያልሆነው መንገድ። ምክንያቱም አይምሯችሁ ጽሑፉን ሲያዩ አውቀዋለሁ የሚል የሐሰተኛ የመረዳት ስሜት ስለሚፈጥርበት። እውነተኛ የማስታወስ አቅም የሚገነባው ወደ አይምሮ ስታስገቡ ሳይሆን አይምሯችሁን አስጨንቃችሁ መረጃውን መልሳችሁ ወደ ውጭ ለማውጣት ስትሞክሩ ወይም አክቲቭ ሪኮል ስታደርጉ ነው። ለዚህ ደግሞ ታዋቂ የፊዚክስ ሊቅ ሪቻርድ ፋይንማን ይጠቀምበት የነበረውን የፋይንማን ቴክኒክ መጠቀም ትችላላችሁ። ይኸውም ያጠናችሁትን ወይም የተማራችሁትን ርዕስ ምንም አይነት እውቀት ለሌለው ለ6 ዓመት ህፃን ወይም ለማያውቅ ሰው እንደምታስረዱ አድርጋችሁ በቀላል ቃላት ማስረዳት። አንድን ነገር በቀላል ቋንቋ ለሌላ ሰው ማስረዳት ስትችሉ መረጃው በአይምሯችሁ ውስጥ ሙሉ በሙሉ መዋሃዱና መቼም ቢሆን እንደማይረሳ ያረጋግጣል። አሁን ደግሞ አይምሯችሁ ቁጥሮችንና ረጅም መረጃዎችን እንዴት በቀላሉ መያዝ እንደሚችል ለማየት አንድ ፈጣን አይምሮን የሚያነቃ ጨዋታ እንጫወት። የሚከተለውን ረጅም ቁጥር እስኪ ለ5 ሰከንድ ተመልከቱ። ይህንን 16 አሃዝ ያለው ቁጥር አሁን ወዲያውኑ ማስታወስ ትችላላችሁ? እጅግ አስቸጋሪ ነው አይደል? አሁን ግን ቁጥሮቹን በትንሹ ከፋፍለን በተለየ መንገድ እንይ። አሁን እንዴት ሆነ? በየ10 ዓመቱ የሚጨምሩ 4 የዓመተ ምህረት ቁጥሮች ሆኑ። አይምሯችሁም ወዲያው ያዘው አይደለም? ይህ ጥበብ ቻንኪንግ ወይም መረጃዎችን ከፋፍሎ በቡድን ማደራጀት ይባላል። የስነ-ልቦና ባለሙያው ጆርጅ ሚለር እንደደረሰበት አይምሯችን በአጭር ጊዜ ማስታወሻው ውስጥ በአንድ ጊዜ መያዝ የሚችለው ከ5 እስከ 9 የሚደርሱ ነጠላ መረጃዎችን ብቻ ነው።
ረጅም ስልክ ቁጥሮችን፣ የባንክ ሂሳቦችን ወይም የገበያ ዝርዝሮችን በአንድ ጊዜ ለማስታወስ ከመሞከር ይልቅ ቁጥሮቹንና ቃላቱን በ3 እና በ4 ትናንሽ ቡድኖች ከፋፍላችሁ ስታደራጇቸው አእምሯችሁ ሳይጨናነቅ እንደ ኮምፒውተር ማህደር በስነ ስርዓት ያስቀምጣቸው። ማስታወስን የሰውነታችን ክፍሎች ሙሉ በሙሉ ተነጣጥለው የሚያከናውኑት የአእምሮ ስራ ብቻ አድርገን ማሰብ የለብንም። አእምሯችን በቀን ውስጥ የተቀበላቸውን የተበታተኑ መረጃዎች ደራርቦ በስርዓት አስተካክሎና ወደ ቋሚ ማስታወሻ የሚቀይረው በእንቅልፍ ወቅት ብቻ ነው። ይህ ሂደት በእንቅልፍ ወቅት በተለይም ጥልቅ እንቅልፍና REM በሚባለው ደረጃ ውስጥ የሚከናወን የአእምሮ ማጽዳትና የመደርደር ስራ ነው። ጥሩና በቂ እንቅልፍ ካላገኛችሁ አእምሯችሁ አዳዲስ መረጃዎችን የመመዝገብ አቅሙ በከፍተኛ ሁኔታ ይወርዳል። በየቀኑ ከ7 እስከ 8 ሰዓት የተረጋጋ እንቅልፍ ማግኘት የማስታወስ ብቃትን ለመገንባት መሰረታዊ ነገር ነው። በተጨማሪም ጥናት ካጠናችሁ ወይም አንድን አስፈላጊ ነገር ካጠናቀቃችሁ በኋላ ለአጭር ጊዜ የሚደረግ የቀን እረፍት አእምሮ ያጠናውን መረጃ በፍጥነት እንዲያጠናክር ያደርገዋል። ከእንቅልፍ ባሻገር ኤሮቢክስ ወይም የልብ ምትን የሚጨምሩ የአካል ብቃት እንቅስቃሴዎችን ስናደርግ እንደ ፈጣን እርምጃ፣ ሩጫ፣ ዋና ወይም ብስክሌት መንዳት ያሉ ወደ አንጎላችን የሚሄደው የኦክሲጅንና የደም ፍሰት በከፍተኛ ሁኔታ ይጨምራል። ከዚህም በላይ የአካል ብቃት እንቅስቃሴ ስናደርግ በአእምሯችን ውስጥ BDNF የሚባል ለአንጎል ሴሎች እንደ ማዳበሪያ የሚያገለግል ልዩ ፕሮቲን ይፈጠራል። ይህ ፕሮቲን አዳዲስ የነርቭ ሴሎች እንዲበቅሉና ነባሮች የነርቭ መስመሮች እርስ በርሳቸው በጠንካራ ሁኔታ እንዲያያዙ ያደርጋል። በኦሜጋ 3 የበለጸጉ ምግቦችን መመገብና በቂ ውሃ መጠጣት የአንጎል ሴሎችን ሽፋን ያጠናክራል። በተቃራኒው ደግሞ የማስታወስ አቅማችን ከሚያደቁ ታላላቅ ጠላቶች አንዱ የረጅም ጊዜ ጭንቀት ነው። በጭንቀት ውስጥ ስንሆን ኮርቲዞል የሚባል ሆርሞን ይፈጠራል። ይህ ሆርሞን በአንጎላችን ውስጥ ሂፖካምፐስ ተብሎ የሚጠራውንና የመረጃዎች ማስታወሻ ማዕከል የሆነውን ክፍል ስራ ያበላሸዋል። ለዚህ ነው ለፈተና ስንዘጋጅ ወይም ከባድ ንግግር ልናደርግ ስንል በከፍተኛ ጭንቀት ውስጥ ከሆንን አእምሯችን ባዶ ሆኖ የሚሰማው እና ያጠናነውን ነገር በሙሉ እንረሳው። በየቀኑ በጥንቃቄ ጥልቅ ትንፋሽ መውሰድ እናም አእምሮን የሚያረጋጉ ልምምዶችን ማድረግ አእምሯችን ወደ ተፈጥሯዊ ሰላሙ እንዲመለስ ያደርገዋል። ልክ እንደ ታላቅ የኮምፒውተር ፕሮግራም በየጊዜው ማደስና ማዘመን ይኖርብናል። አብዛኛው ሰው እድሜው እየጨመረ ሲሄድ የማስታወስ አቅሙ በተፈጥሮ የሚቀንስ ይመስሏል። ነገር ግን በኒውሮሳይንስ ዓለም ኒውሮፕላስቲሲቲ ወይም አእምሮን የመለጠጥና የማደስ ተፈጥሯዊ ባህሪ የሚባል ታላቅ እውነት አለ። ይህ ማለት አእምሯችን እስከ ህይወታችን ፍጻሜ ድረስ አዳዲስ የነርቭ መስመሮችን የመገንባት የመማርና የማስታወስ አቅሙን የማሳደግ ተፈጥሯዊ ብቃት አለ። አእምሯችሁ የማስታወስ ብቃቱ እንዲቀንስ የሚያደርገው እድሜያችሁ ሳይሆን አእምሯችሁን አዳዲስና ፈታኝ ነገሮች እንዲሰራ አለማድረጋችሁ። ልክ አካላችንን ሳናንቀሳቀሰው ስንቀር ጡንቻችን እንደሚዝለው ሁሉ አእምሯችንም በየቀኑ የተለመዱና ቀላል ስራዎችን ብቻ ሲሰራ የማስታወስ ክፍሎቹ መደብዘዝ ይጀምራሉ። አእምሯችሁን በየቀኑ አዳዲስ ፈተናዎች መስጠት አለባችሁ። ለምሳሌ አዲስ የሙዚቃ መሳሪያ መጫወት መማር፣ አዲስ የውጭ ቋንቋ ማጥናት፣ የቼዝ ጨዋታ መጫወት ወይም ደግሞ በየቀኑ የምታደርጓቸውን ጥቃቅን ልማዶች መቀየር። ሁልጊዜም በምትጠቀሙት እጅ ፈንታ በሌላኛው እጃችሁ ጥርስ መቦረሽ ወይም ደግሞ ወደ ቤት የምትመለሱበትን መንገድ መቀየር ያሉ አእምሯችሁ አዳዲስ የነርቭ ግንኙነቶችን እንዲፈጠር ያስገድዱታል። ከዚህም በተጨማሪም የመማር ሂደታችሁንና የማስታወስ ብቃታችሁን በእጥፍ የሚጨምረው ሌላው ሚስጥር ስሜታዊ ትስስር ይባላል። አእምሯችን ተራና ደረቅ መረጃዎችን በቀላሉ ሲረሳ ከፍተኛ የስሜት ንክኪ ያላቸውን ክስተቶች፣ ደስታ፣ ድንጋጤ፣ ድንቅ ስሜት ወይም አስቂኝ ሁኔታዎችን ለዓመታት ሳይረሳ ይይዛቸዋል። አንድን የምታጠኑትን ትምህርት ወይም ልታስታውሱት የምትፈልጉትን መረጃ ከከፍተኛ ጉጉትና ደስታ ጋር ስታያይዙት በአንጎላችሁ ውስጥ ዶፓሚን የሚባል ኬሚካል ይፈሳል። ይህ ኬሚካል አእምሯችሁ መረጃውን እጅግ አስፈላጊና የማይረሳ አድርጎ እንዲመዘግበው ያደርገዋል። ስለዚህ ከዛሬ ጀምሮ አዳዲስ ነገሮችን ስትማሩ አንድ ከባድ ስራ ሳይሆን እንደ አስደሳች ጨዋታና ፍለጋ አድርጋችሁ ቁጠሩት። አእምሯችሁን በየቀኑ ፈትሹት፣ አዳዲስ ነገሮችን አስተምሩት። እናም የማይበገር የብረት ማስታወሻ የመገንባት ጉዟችሁን አሁኑኑ ቀጥሉ። በተጨማሪም መረጃዎችን በምናብ መሳልና የማደራጀት አቅማችን ወደ ተለየ ደረጃ የሚያሸጋግረው ሌላው እጅግ ኃይለኛ ዘዴ የአእምሮ ካርታ ወይም ማይንድ ማፒንግ ይባላል። አብዛኞቻችን ማስታወሻ ስንይዝ ከላይ ወደታች በተደረደሩ ረጅም አረፍተ ነገሮችና አንቀጾች፣ ነገር ግን የአእምሮአችን ተፈጥሯዊ መሰብሰብና የማገናኘት ባህሪ ቀጥተኛ ወይም ሊኒየር አይደለም። አእምሮአችን መረጃዎችን የሚይዘው ልክ እንደ ዛፍ ቅርንጫፎች ከማዕከል ወደ ውጭ በሚያብቡ መስመሮችና ምስሎች አማካኝነት ነው። አንድን ውስብስብ ርዕስ ወይም ከባድ ትምህርት በጥራት ለማስታወስ ስትፈልጉ በወረቀቱ መሃል ላይ ዋናውን ርዕስ በጎላ ጽሑፍ ወይም በምስል አስቀምጡ። በመቀጠል ከማዕከሉ የሚወጡ ዋና ዋና ቅርንጫፎችን በመሳል ንዑስ ርዕሶችን አስፉ። ከእነሱ የሚወጡ አጫጭር ነጥቦችን፣ ቁልፍ ቃላትና ጥቃቅን ምስሎች አክብቡለት። ይህንን ስታደርጉ የአእምሯችሁ ቀኝና ግራ ክፍሎች ማለትም ስዕላዊውና ምክንያታዊ ክፍል በአንድ ላይ ይሰራሉ። ይህም መረጃው በተዋቀረ መንገድ አእምሯችሁ ውስጥ በቋሚነት እንዲቀረጽ አድርጓል። አሁኑኑ ይህንን የምስልና የማደራጀት አቅማችንን የምንፈትሽበት ሌላ ፈጣን የሆነ የአእምሮ ጨዋታ እንጫወት። አሁኑኑ አይናችሁን ጨፍናችሁ በምናባችሁ አንድ ትልቅ አረንጓዴ ዛፍ ሳሉ።
በዛፍ ቅርንጫፎች ላይ ደግሞ ከአፕሎቹ ይልቅ የሚያበሩ አምፖሎች ተንጠልጥለው በምናባችሁ እዩ። ከዚያም አንዱ አምፖል ድንገት ተሰብሮ የቀስተ ደመና ቀለም ያለው ፈሳሽ ሲፈስ ተመልከቱ። ይህንን ምስል በምናባችሁ በግልጽ አያችሁት? ይህ ምስል እጅግ እንግዳና ተፈጥሯዊ ያልሆነ ስለሆነ አይምሯችሁ አሁን በፍጹም አይረሳው። ለምን መሰላችሁ? ምክንያቱም አይምሯችን የተለመዱ ነገሮችን በቀላሉ ሲረሳ እንግዳ፣ አስቂኝና በምናብ በጥራት የተቀረጹ ምስሎችን ልክ እንደ ልዩ ክስተት አድርጎ ወዲያውን ይመዘግባቸው። ከዚህም ባሻገር ደግሞ የማስታወስ አቅማችንን በከፍተኛ ደረጃ የሚጨምረው ሌላው ሚስጥር የጊዜ ገደብ ቴክኒክ ወይም ፕሮሞዶሮ ቴክኒክ ይባላል። አይምሯችን በአንድ ነገር ላይ ሙሉ ትኩረቱን አድርጎ መስራት የሚችለው ለአጭር ጊዜ ነው። ለሰዓታት ያለ እረፍት ለማጥናት ወይም ለመስራት ስትሞክሩ አይምሯችሁ ይደክማል። የመቀበል አቅሙ በከፍተኛ ሁኔታ ይቀንሳል። ይልቁንም ለ25 ደቂቃ ሙሉ ትኩረታችሁን ሰጣችሁ ካጠናችሁ ወይም ከሰራችሁ በኋላ ለ5 ደቂቃ ያህል አይምሯችሁን ሙሉ በሙሉ እረፍት ስጡ። በዚህ 25 ደቂቃ እረፍት ወቅት ስልካችሁን ከመመልከት ተቆጠቡ። ይልቁንም ተነስታችሁ ተመላለሱ፣ ውሃ ጠጡ፣ ወይም ጥልቅ ትንፋሽን ውሰዱ። ይህ አጭር እረፍት አይምሯችሁ የተቀበለውን መረጃ በጥንቃቄ እንዲያጠናክርና ለሚቀጥለው የመረጃ ፍሰት ዝግጁ እንዲሆን ያደርጓል። ስለዚህ አይምሯችሁን በከባድ ስራ አታጨናንቁ። ይልቁንም በጥበብ፣ በጨዋታ፣ በምስልና በትክክለኛ የእረፍት ጊዜ እያሰለጠናችሁ የማስታወስ ብቃታችሁን ወደ ላቀ ደረጃ አሻግሩ። በመጨረሻም እነዚህን ሁሉ የማስታወስ ዘዴ አስተሳስሮ ወደ ተግባር የሚቀይረውና የማይበገር የብረት ማስታወሻ ባለቤት የሚያደርጋችሁ ታላቁ ቁልፍ የማስታወሻ መልህቅ ወይም ሚሞሪ አንከርስ እና ዘላቂ ልማድን ማድረግ። አብዛኛው ሰው ዘዴዎቹን ቢሰማም በየቀኑ የመተግበር ልምድ ስለማያዳብር አሮጌው የመርሳት ልምዱ ጋር ይቀጥላል። አዲስ የማስታወስን ልምድ ለማዳበር ደግሞ የ5 ሰከንድ ህግን መጠቀም ትችላላችሁ። ማለትም አዲስ ስም ስትሰሙ ወይም አዲስ ትምህርትን ስታነቡ አይምሯችሁ ወደ ሌላ ሀሳብ ሳይሄድ በ5 ሰከንድ ውስጥ ወዲያውኑ ምስል መፍጠር ወይም በልባችሁ ደጋግማችሁ ማለት ነው። ይህንን ጉዞ ስታጠናቅቁ ማወቅ ያለባችሁ ትልቁ እውነት አይምሯችሁ ወሰን የሌለው ድቅድቅ ያለ ዕቃ እንጂ የተወሰነ ቦታ ያለው ሳጥን አይደለም። መረጃዎችን ባስገባችሁና በተጠቀማችሁ ቁጥር የአይምሯችሁ የማሰብና የመያዝ አቅም እያደገና እየሰፋ ይሄዳል። ዛሬ ያየናቸውን ታላላቅ ቁልፎች በአንድ ላይ ስንመለከት ትኩረታችሁን በአንድ ነገር ላይ በማድረግ ንቁ ምዝገባን ተለማመዱ። መረጃዎችን በምናባችሁ በአስቂኝ ምስሎችና ታሪኮች አያይዙ። በአጭር የጊዜ ክፍተቶች አይምሯችሁን እያሳረፋችሁ አስጨንቃችሁ መረጃውን መልሳችሁ አውጡ። አይምሯችሁን በበቂ እንቅልፍ፣ ውሃ፣ የአካል ብቃትና ሰላማዊ አስተሳሰብ አስፋፉ። እነዚህ ልምዶች በየቀኑ በህይወታችሁ ውስጥ ስታዋህዷቸው የመርሳት ፍርሃት ሙሉ በሙሉ ይጠፋል። የአይምሯችሁን የማስታወስ የመተንተንና የመማር አቅም ደግሞ ሌሎችን በሚያስደንቅ ደረጃ ይገነባል። አዲሱንና የማይበገረውና አይምሯችሁን ይዛችሁ ወደ ስኬት ተጓዙ። ይህንም ሙሉ የቪዲዮ ትምህርት እስከ መጨረሻው ለተከታተላችሁ እጅግ አድርጌ አመሰግናለሁ። ቪዲዮ ህይወታችሁን የሚቀይር ጠቃሚ እውቀት ካስጨበጣችሁ ላይክ ማድረጋችሁን አትርሱ። በሌላ አዲስና አስደሳች ርዕስ እስክንገናኝ ሰላም ቆዩ።